ሰላም ጤና ይስጥልን ውድ ቤተሰቦቻችን ሰላማችሁ በያላችሁበት ይብዛ። እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። እንደተለመደው ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች ሀሳባችሁን በኮሜንት አስቀምጡልን። ዛሬም በድጋሚ በአዲስ ቪዲዮ ተመልሻለሁኝ። እስከ መጨረሻው አብራችሁን ቆዩ። አንዳንድ ቀን ድንገት እንጀራ ቢያልቅባችሁ ምንድነው የምታደርጉት? እውነት እኔ በጣም ነው የገረመኝ ዛሬ ማለት ነው። የእውነቴን ነው የምላችሁ እንጀራ በአጋጣሚ ጨርሼ ነበርና ያው ድንገት ስለጨረስኩትኝ መጋገር አልፈለኩም። ይሁን አንዳንዴ ድክም የሚላችሁ ነገር አለ አይደል? ሌላ ነገር ሰርቼ እበላለሁ የምትሉት ነገር እና እኔ ሩዝ በአትክልት ነበር የሰራሁት ማለት ነው። እኛ ሩዝ በአትክልት እንበላለን ብለን ሳስብ ውዱ ባለቤቴ እንግዲህ በዚህ መልኩ ሰርፕራይዝ አደረገኝ ማለት ነው። በተራው እኔ እስከዛሬ አንዳንድ ነገሮች እየሰራሁኝ ሰርፕራይዝ አደረገው ነበረ። እሱም ዛሬ በተራው ሰርፕራይዝ አደረገኝ። በጣም ነው የማመሰግነው። በዙ አጋጣሚ እንግዲህ ያልጠበቅኩትን ነው ያደረገው እና በጣም ነው የደነገጥኩትኝ። ይዞልኝ ሲመጣ ኧረ እንጀራ እኮ የለኝም ነው ያልኩትኝ ማለት ነው። እና ይኸው እንጀራም ሲለኝ በስመ አብ የምር ደነገጥኩ ማለት ነው። እና በጣም አመሰግናለሁኝ። ባሎችዬ ሴቶቻቸው እንደዚህ የምትንከባከቡ ከሆነ አሪፍ ነው አሪፍ ነው። እና እንግዲህ መጀመሪያ ላይ እንዳሳየዋቸው ኧረ በስመ አብ ከአንድ ኪሎ ነበር ከአንድ ኪሎ በላይ ነበር ይዞልኝ የመጣ ማለት ነው። እሺ ምን ላድርገው አልኩኝ። በቃ ወጥ አልሰራው አሁን መቼ ምሽት ላይ ስለነበረ ወጥ አልሰራው መቼ ምን ላድርገው አልኩኝ። እንግዲህ ደስ ያለሽን አድርጌ ጥብስ አድርጌ ግማሽ ደግሞ ነገ ወጥ ነው ትሰሪያለሽ ተብዬውላችሁ እንግዲህ ምን የመሰለ ጥብስ እየሰራው ነው ማለት ነው። የእውነቴን በጣም ነው ደስ ያለኝ። በአጋጣሚ ደግሞ ማለት አላሰብኩትም እንደዚህ ይሆናል ብዬ ማለት ነው። እንጀራ ተገዝቶልኝ እንግዲህ ስጋ ተገዝቶልኝ በዛውም ደግሞ የውሃ ዳቦ ወዳለሁኝ እና አንዳንዴ አልሰራም እኔ ቤት ውስጥ የውሃ ዳቦ አልሰራም። በነገራችን ላይ ሌሎቹን ዳቦች ነው እንጂ የምሰራ የውሃ ዳቦ አልሰራም። እሱንም ይዞልኝ መጣ። እሱ ብዙ ጊዜ የውሃ ዳቦ ስለማይወድ ለእኔ ብቻ ብዬ አልሰራም ማለት ነው። እሱንም ይዞልኝ መጣ። የእውነት በቃ ምን ብዬ ልንገራችሁ በስመ አብ እውነቴን ዛሬ በጣም ነው የተደሰኩት ማለት ነው። በዛ አጋጣሚ እውነቴን ነው ወንዶችዬ ተንከባከቡ ሴቶቻችሁን። እውነቴን ነው። አዎ እንደምታዩት እንግዲህ ስጋዬን ጥብስ ስታደርግ መጀመሪያ ላይ ስጋውን ነው የማበስለው። ያው ታውቃላችሁ ሁላችሁም ማለት ነው። ስጋውን ታበሰልኩትኝ በኋላ እንደ ቋንጣ ይሆንልኛል። በደንብ ጠብሰዋለሁ ብቻውን ዘይት ጠባ አድርግበትና በደንብ ጠብሼ ከዛ ነው ሽንኩርቴ ምናምን የምጨምረው ማለት ነው። ቀይ እንዲሆንልኝ ስለፈለኩት ቲማቲም አደረኩበት፣ ትንሽዬ በርበሬ ያደረኩበት ማለት ነው። ቀይ እንትኑ መረቅ ያለው እንዲሆንልኝ ስለፈለኩኝ ከዛ ትንሽ ውሃ ጠባ አደረኩበት። በነገራችን ላይ የሁላችንም ሙያ እኮ የተለያየ ነው እናንተዬ፣ በተለይ ሴቶች ሁላችንም የተለያየ ነው የምንሰራው እና ነጭ ሽንኩርቴን እና ትንሽ ጫዌን ደብለቅ አደረኩበት ማለት ነው። ከዛ ገልበጥ አደረኩትኝ። እውነቴን ነው በጣም ነው ደስ ያለኝ። እውነት ሰርፕራይዝ ነው የሆንኩት። እውነት ሰርፕራይዝ ነው ያደረገኝ ማለት ነው። እስከዛሬ ወዲህ ሰርፕራይዝ ስለማያደርገው አንዳንዴ ያን ያህልም ባይሆን አንዳንዴ ያዋላ አይደለ ትላላችሁ። እሱም ዛሬ በተራው ሰርፕራይዝ አድርገኝ። ከዛ ቃሪያን ጨምርኩበትኝ። የደረቀ ሮዝመሪ ነበረኝ፣ የደረቀ ነው ያደረኩበት በነገራችን ላይ። እሱንም አደረኩበት። እንጀራውን እውት የእውነት የቤት እንጀራ እንዴ የቤቴ ነው እንደጋገርኩት እስከምል ድረስ ማለት ነው። በቃ ምርጥ የሆነ እንጀራ ሲበሉት አፍለኝ ነው አይኑ ሲያምር። ይሄን እንጀራ የጋገርሽ በዛው አጋጣሚ እጅሽ ይባረክ ብያለሁ ማለት ነው። ምግቡ ከደረሰ በኋላ ጉድ አልሆነላችሁ መሰላችሁ? እዚህ ጋር ምግብ አቅርቤ እንብላ እያልኩኝ እሱ ይጨምራል ማለት ነው። ጥሎኛ አይሄድም። ለምን ብዬ ለዋለሁኝ እኔ ሩዝ ነው የምበለው ብሎ ቁጭ አይ እና ይሄ ሁሉ ለማን ነው ብዬ እኔ ብቻዬን አጣጣምኩት አይገልጸውም። ከዛ እሱ ሩዝ በጥብሱ ማለት ነው ሩዙንም ስለሚወድ ሩዙን በጥብሱ በላ። እኔ ብቻዬን አልኳቸው ጥብሴን አጣጥሜ። ጥብስ በልተንማ ቆይ ማምሻችንን ደግሞ ፋ እንበል ብዬ ቡናዬን አፈላለሁኝ እዚህ ጋር ማለት ነው። ብዙ ጊዜ ቡና አይታጠብም ይላሉ። ሲታጠብ ግን የሚወጣውን ቆሻሻ እንግዲህ አይታችሁታል፣ የሚወጣው ጉድ ማለት ነው። እኔ በደንብ ነው የማጥበው ቡናውን ማለት እንዴት ነው ካልታጠበ የሆነ ሲቆላ ከላይ የሆነ ገለባ አለውና ቤቱን ራሱ እንዴት እንደሚያቆሽሸው የእውነቴን ነው የምላችሁ። እኔ በደንብ አጥበዋለሁኝ። እንግዲህ ቡና አያችሁት? ወይኔ ሲያምር አያምርም? በጣም ነው የሚያምረው ማለት ነው ቤተሰብ
እንግዲህ ቡናዬን አፈላልቼ ከዛ ወደ ሳሎን ነው። አሁን ኪችን ላይ ነኝ። መቼም ወደ ሳሎን ነው እየሄድኩትኝ። ቤተሰቦቼ በጣም ነው የማመሰግነው ስለምታበረታቱኝ፣ እጅግ እጅግ አመሰግናለሁኝ። በእውነት አይዞሽ በርቺ፣ ከጎንሽ ነን፣ ቀጥሉበት እያላችሁ ለምታበረታቱኝ ከልብ አመሰግናለሁ። ለምን ከካሜራ ጀርባ ሆነ ወደ ካሜራ እየመጣ አልነበረም ወይ እንዳትሉኝ፣ ይሄ ቪዲዮ የተቀረጸው እሱ ወደ ካሜራ ከመምጣቱ በፊት ነው። ዛሬ ለቀዋለሁ ነገ ለቀዋለሁ እያልኩኝ በአጋጣሚ ስላለቀኩትኝ ነው። ዛሬ ግን ኤዲት አድርገው ብዬ ኤዲት አድርጌው ነው ማለት ነው። እና አሁን ወደ ካሜራ መጥቷል። ዋናው ነገር ወደ ካሜራ መጥቶልኛል። አበረታቱን በዛ አጋጣሚ ማለት ነው። ከዛ ቡናዬን እንደዛ አፈላለሁ። አይ ቡና አረብ ሀገር ያላችሁ መቼም ታውቃላችሁ። ይችን ረክቤ ነው የምትባለው ማለት ነው። ብዙ ኮተት መኮተት አልፈለግኩኝም እና ቀለል አድርጌ በቀላሉ ነገር ነው ማፍላት የፈለግኩትኝ። ከዛ እንደዚህ ፈላልኝ ማለት ነው ቡናዬ። ከዛ ቡናችን እየጠጠምን ቆንጆ ምሽት አሳለፍን። ደስ የሚል ምሽት እላችኋለሁኝ። እናንተም እንግዲህ አንዳንዴ እንደዚህ ፏ ደመቅ በሉ ማለት ነው። በተለይ ማታ ማታ ሲሆን ደስ ይላል። ከስራ ደግሞ የሚመጣ ከሆነ ሴት ልጅ ደግሞ ቤት ውስጥ የምትሆን ከሆነ ደስ ይላል። እውት ዳቦ ወይ በስመ አብ እንደ ዛሬ ተደስቼ አላውቅም ማለት ነው። በነገራችን ላይ ማለት ነው እንደዚህ ከመቆራረሴ በፊት እዛው ፌስታሉ ላይ ኪሱ ላይ እያለ በልተን ጨርሰነዋል። የእውነቴን ነው የምላችሁ። ይሄ ትንሽ ሲቀር ነው ከዛ መልሼ የከፋፈልኩትኝ። ብቻ ለማንኛውም ይሄን ይመስል ነበረ ውድ ቤተሰቦች፣ የዛሬ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምመለስ ድረስ ሁላችሁም በያላችሁበት ቸር ሰንብቱልኝ። ስለምታበረታቱኝ ከልብ አመሰግናለሁ። ክብር ይስጥልኝ። ቸር ሰንብቱ። ባይ ባይ።